ትጀምራላችሁ። እዚህ ጋር ያንን ክህሎት ስትማሩ ሙሉ ጊዜያችሁና ትኩረታችሁን እዛ ነገር ላይ ልታደርጉ ይገባል። ለምሳሌ ቪዲዮ ኤዲቲንግን ከሆነ የመረጣችሁት ቪዲዮ ኤዲቲንግን ለ3 ወር ጊዜያችሁን ሰጥታችሁ ስለ ቪዲዮ ኤዲቲንግ ቪዲዮ ያያችሁ ቪዲዮ ኤዲቲንግ እየሰራችሁ ሙሉ ጊዜያችሁን የምታጠፉት ቪዲዮ ኤዲቲንግ ስኪል ላይ ነው ማለት ነው። ስለዚህ የመጀመሪያው አንዱን ስኪል መምረጥ ያስፈልጋል። አሁን የምጠይቃችሁ ጥያቄ ከላይ ከጠቀስኩላችሁ 7 ከፍተኛ ገቢ ከሚያስገኙ ዲጂታል ክህሎቶች ውስጥ እናንተ ዕውቀቱ ያላችሁ የትኛው ላይ ነው? የትኛው ላይስ ራሳችሁን ማስተማር ጀምራችኋል? አሁን ከገለጽኩላችሁ 7ቱ ሙያዎች ላይስ የትኛው ላይ ነው ካሁን በኋላ ለ3 ወር ጊዜያችሁን አጥፍታችሁ የምትማሩት? ይህንን በኮሜንት ላይ ጻፉልኝ። ውሳኔያችሁን ዛሬ እዚህ ላይ በማስፈር ለራሳችሁ ቃል ግቡ። እኔም እያንዳንዱን ኮሜንት አነባለሁ። እናንተንም እዚህ ስኪል ላይ እንድትሰሩ አበረታታችኋለሁ። ኮሜንታችሁንም እመልስላችኋለሁ ማለት ነው። ይህ ቪዲዮ አይናችሁን ከከፈተላችሁ አዲስ ነገር ከተማራችሁበትና ጥቅም ካገኛችሁበት ቪዲዮ ላይክ ማድረጋችሁን አትርሱ። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግን አትርሱ። ላይክ ስታደርጉ ብዙ ሰዎች ጋር እንዲደርስ ቻናሉን እያገዛችሁ ነው። ሰብስክራይብ ስታደርጉ ደግሞ በቀጣይ ለምሰራላችሁ እንደዚህ አይነት ጠቃሚ ቪዲዮዎች ለእናንተ ቪዲዮ እንዲደርስ ያደረጋችሁ ነው። ብዙ ወንድም እህቶቻችሁ ጋር ደግሞ እንዲደርስና ብዙዎች እንዲማሩበት ከፈለጋችሁ ደግሞ ይህን ቪዲዮ ሼር አድርጉላቸው። ክህሎት ማለት ነፃነት ነው። የነገዋን ውብ ህይወታችሁን ዛሬ በምትማሩት ክህሎት ገንቡ። ይህ ሊዮ ቼንጅ ነው። በሚቀጥለው ህይወት ቀያሪ ቪዲዮ እስክንገናኝ ድረስ በክህሎት እደጉ። በቀጣይ ቪዲዮ ደግሞ ደሞዛችሁ ወሩን ሙሉ እንዲበቃችሁ ማድረግ ያለባችሁ 10 የገንዘብ አያያዝ ጥበቦችን ማወቅ ከፈለጋችሁ ይህን ቪዲዮ ተመልከቱት። ይህ ቪዲዮ ብዙ ጥቅም ይሰጣችኋል። ገንዘባችሁንም እንዴት ማስተዳደር እንደምትችሉ ብዙ ዕውቀት ታገኙበታላችሁ። እዚህ ቪዲዮ ላይ እንገናኝ። ይህ ሊዮ ቼንጅ ነው። በሚቀጥለው ህይወት ቀያሪ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ።